ጽጌሬዳና ፌቨን ሰርጓ ስለደረሰ ቬሎ እየመረጡ ነው። ያው ፌቨን ለጽጌሬዳ ባላት ጥላቻ ብቻ ብዙ ቬሎዎችን እየለካች ሳለም ቬሎዎቹ ቢያምሩም እሷ ስትለብሰው ግን አንዱም ሊያምርባት እንዳልቻለ ስትነግራት ጽጌሬዳም በንዴት አይን አፍጥጣ ስትመለከታት ፌቨንም ደንገጥ ትልና ለምን እንደዚህ እንደምታያትና እዚህም ግርግር እንዳትፈጥር ትነግራታለች። ጽጌሬዳም የልጅነት ትዝታቸውን አንስታ ብቻ ብዙ ነገር እያወሩ ሳለ ፌቨን ነገሩን ተወት እንዲያደርጉትና ያው ቬሎንም እንድታወልቅ ትነግራታለች። በሌላ በኩል ነብዩ ደስ የሚያል ሁኔታ ውስጥ ገብቷል። በጣምም አዝኗል። ሲያለቅስም ተመልክተነዋል። መኮንንም ሊያረጋጋው መጥቷል። እንግዲህ ያው ማረጋጋት ከተባለ ነገር ግን ነብዩ እንደዛ አዝኖና ቆዝሞ ሲያየው እጅጉን እንደተደሰተ አይነ ውሃው ያስታውቃል። እንግዲህ ነብዩም ነገሮች የተገለጹለት ይመስላል። ማለትም በጽጌሬዳ ዙሪያ ብዙ ነገሮች እንደተሰማው ያው ጽጌሬዳም ንጹህ እንደሆነች ብቻ የሆነ ልክ ያልሆነ ነገር እንደተፈጠረ ሰርጉም ቢሆን የሚከናወነው ከሷ ፍላጎት ውጪ እንደሆነ እንደገባው ለመኮንን ይነግረዋል። ያው መኮንን ይሄን መስማት ያለበት ሰው ባይሆንም ማለት ነው። በሁኔታውም ተገርሞ ምን ሊያደርግ እንደሆነ ለማወቅ ይጠይቀዋል። ያው ነብዩ ምንም ሳይለው ለመሄድ ቢነሳም ማወቅ ስለሚፈልግ መኮንን ብቻውን መሄድ አልተሳካለትም። ምክንያቱም መኮንን ምን ሊያደርግ እንዳሰበ ማወቅ ስለሚፈልግ እና ማወቅም ስላለበት ጭምር ያው አንጀቱን ሊበላው ይሞክራል። ይህም በእንደዚህ ሁኔታ እንዴትም ብቻውን ሊተው እንደማይችል የልብ ጓደኛሞች እንደሆኑ ብዙ ነገሮችንም አብረው ክፉንም ደጉንም እንዳሳለፉ ሲነግረው ተመልክተናል። ነብዩም እንግዲህ በድንገት አብሮት መሄድ መፈለጉ እንዳስገረመው ሲናገር መኮንንም በነብዩ መገረም ግራ ይጋባል። ምክንያቱም ያደረገውንም እያደረገ ያለውንም ነገር ያውቃልና ብቻ አሁንም የት እንደሚሄድ ቢጠይቀውም መልስ አላገኘም። በሌላ በኩል ዘርፌ ያው አቶ መስፍን ቤት ሄዳለች። ማለትም የፌቨንን እናት ጓደኛዬ ጋር ልሂድ ብላት ብትወጣም የሄደችው ግን አቶ መስፍን ቤት ነው። ይህንንም ፍቅርተ ማለትም የፌቨን እናት እንዳወቀች ተመልክተናታል። ከኋላዋ ስትከተላትም ስለነበር ማለት ነው። የሄደችውም ያው እየዋሸች እንደሆነ እንደገባት ቀደም ባለው ክፍል ስትናገር ተመልክተናል። በዚህም ምክንያት ዘርፌን በቅርብ ርቀት ስትከታተላት ስለነበር ያው የት እንደሄደች አውቃለች ማለት ነው። ዮናስም በጣም ተናዷል። ያው ምክንያቱም ጽጌሬዳ ቬሎ እየለካች በነበረበት ሰዓት እግሯ ላይ ወለምታ ደርሶባታል። ይሄን ደግሞ ምንም ከግምት ውስጥ ሳያስገባው በተረዳበት መንገድ ሲናገር ተመልክተናታል። ይህም አውቃ ሰርጉን ለማራዘም የምታደርገው ተንኮል እንደሆነ ነው። ምንም ቢሆን ምንም ቢፈጠር ግን ያው ሰርጉ እንደማይቀር ይነግራታል፣ አስጠንቅቆም ጭምር። ጽጌሬዳም እሱን እንደምታውቅና እንኳን እግሯ ወለም ብሎት ይቅርና ሕይወቷ እንኳን ቢያልፍ ሬሳዋን ከማግባት ወደኋላ እንደማይልም ጭምር ትነግረዋለች። ያው ጭቅጭቃቸውም ሲበዛ ፌቨን መሀላቸው ትገባና እንደምንም ብላ ለማብረድ ስትሞክር ተመልክተናል። ዘርፌም አቶ መስፍንን እያነጋገረቻቸው ነው። ስለ ጤንነቷ ሁኔታ ጊዜ ትውስታዋን ልታጣ እንደምትችል ለህይወቷም አስጊ ደረጃ ላይ እንዳለችና ሌላው ደግሞ ሁለቱ ብቻ ስለሚያውቁት ሚስጥርም ልትነግረውና ልታስታውሰው የሞከረች ተመልክተናል። በእርግጥ የሄደችበት ዋናው ጉዳይ ለልጇ ስትል ነው። ማለትም ለጽጌሬዳ ሰርግ በገንዘብም በሀሳብም እንዲረዳት ትጠይቀዋለች። አቶ መስፍንም ምስጢራቸውን ስለጠበቀች ሳይሆን ያው ጥሩ ስብዕና ስላላቸው ስለሚያገናዝቡም ጭምር የቻለውን ከማድረግ ወደኋላ እንደማይል ቃል ይገባላታል። እና እያንዳንዷን የተነጋገሩትን ንግግሮች ደግሞ ሌላ ተደብቃ ስትሰማቸው ያው ተመልክተናል። በእርግጥ ብትሰማቸውም የሚስጥሩን ምንነት መስማት አልቻለችም። ምክንያቱም በንግግራቸው መሀል ሚስጥራቸውን አላወሩምና ማለት ነው። ስለዚህ ሌላም የነገሩን ምንነት ልትረዳ አልቻለችም ማለት ነው። ነብዩ ያው የጽጌሬዳን ሁኔታ ለማወቅ
ቤቷ ድረስ ሄዶ እየጠበቃት ነው። ያው መኮንን ግን የተቻለውን ሁሉ አድርጎ ካሰበው ሀሳብ ሊያስተጓጉለው ቢሞክርም ነብዩ ግን ከጽጌሬዳ ጋር ልብ ለልብ እንደተግባቡ የሆነ አጣብቂኝ ውስጥ እንደገባች ይህንንም ለማወቅ ስለላ ላይ እንደሆነ ይነግረዋል። እንግዲህ ነብዩ የመኮንን ሴራ ስላላወቀ እያንዳንዱን እርምጃውን ሲነግረው እንመለከታለን። ይሄ ደግሞ ለሱ ጥሩ እንደማይሆን ግልጽ ነው። ምክንያቱም ነገሮችን ሊያበላሽበት ይችላልና ማለት ነው። ያው የፌቨን እናት ዘርፌን የት እንደሄደች እንዳወቀች ነገር ግን ምንም ነገር ትደብቀኛለች ብላ አስባ እንደማታውቅ ትነግራታለች። ያው ንግግሯም ዘርፌ የጥፋተኝነት ስሜት እንዲሰማት አድርጋ ነበር ስትናገር የነበረው። እሷ በተደብቃትም በአጋጣሚ እንዳየቻት አድርጋ ነው ያወራችው። እውነታው ግን እሱ እንዳልሆነ ተመልክተናል። ያው ምክንያቱም ስትከታተላት ስለነበር ማለት ነው። ዘርፌም ያው ንዴቷንም ስላየች ይህን ነገር ልትነግራት የምትችለው መንገድ ላይ ሳይሆን እቤት ገብተው እንደሆነ ነግራት ወደ ቤታቸው ይገባሉ። ነብዩም ጽጌሬዳን እየጠበቃት በነበረበት ሰዓት ሌላ የሰማችውን ማቆየት ስላልቻለች ለመኮንን ደውላ ዘርፌ የተናገረችውን ነገር ትነግረዋለች። እነሱ ያሰቡትም የሴራ መንገድ ካልተሳካ አቶ መስፍን እንደምንም ብላ አስክራም ቢሆን ዘርፌ የምታውቀው ምስጢር ምን እንደሆነ እንደምታውጣጣው ይህንንም ደግሞ እንደ መረጃ ተጠቅመው ያሰቡትን ነገር ሊያሳኩ እንደሚችሉ ታስረዳዋለች። እንግዲህ ቢንያምም ነብዩም እንግዲህ ዮናስ እቤት ጽጌሬዳን አድርሷት ሲያመነጫጭቃት በመመልከቱ በጣም ተናዶ ሲናገር እንመለከታለን። ስሜቱም ልቡም የነገረው ነገር እውነት እንደሆነ የሆነ ልክ ያልሆነ ነገር እንዳለ በውስጡ እንደተሰማው ለመኮንን ይነግረዋል። እንግዲህ መኮንንም ያው የባልና የሚስት ጭቅጭቅ ሊሆን ይችላል ብሎ ነገሩን ለማቅለል ቢሞክርም ነብዩ ግን ሀሳቡን ሊቀበለው አልቻለም። የፌቨን እናት የዋዛ ሰው አይደለችምና ዘርፌ የምታውቀውን የአቶ መስፍንን ምስጢር እንድትነግራት ትጠይቃታለች። አክላም ይህን ካልነገረቻት ያው በጤናዋ ባለበት ሁኔታ እሷ እንኳን ህይወቷ ቢያልፍ ከልጇ ጎን እንደማትቆም ትነግራታለች። ጎሽ ለልጇ ስትል እንደሚባለው ዘርፌም ስለፈራች ሚስጥሩን ልትነግራት ስታመነታ እንመለከታታለን። ጽጌሬዳም ሜካፓን ተሰርታለች ከነ ሚዜዎቿ። እንግዲህ እንደተመለከትነው የሰርጓ ፕሮግራም ተጀምሯል። ነብዩ የሆነ ነገር ያደርግ ይሆን? ጽጌሬዳስ ማንን ታገባለች ብላችሁ ታስባላችሁ? ዮናስን ወይስ ነብዩን? እስኪ በኮሜንት ሀሳብ አስተያየታችሁን አጋሩን። አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይርሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩን። ሰላም